ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ኢየሱስ ጌታ ነው። ለእግዚአብሔር ቃል ጥቂት ደቂቃ ይኑረን። በእርግጥ በብዙ ነገሮቻችን ተወጣጥረን ሊሆን ይችላል። በሚያልፈው ነገር ተወጣጥረን የማያልፈው የአምላካችን ቃል እንዳንዘነጋ ጥበብና ማስተዋልን ይስጠን። ደግሞ በጌታ ፍቅር አሳስባችኋለሁ። በየዕለት አንድ ምዕራፍ እንድታነቡ መጽሐፍ ቅዱስ በእጃችሁ የያዛችሁ ተባሪኩ። ወደ ዛሬ ሐሳብ መሰረቶቻቸው ከአሜሌቃውያን የሆኑ አንዳንዶች ከኤፍሬም መጡ። ብንያምም አንተንም ከተከተሉ ሰዎች ጋር ነበረ። የጦር አዛዥም ከማርኮ የስልጣኑን በትር የያዘ ከዛብሎን ወረደ። የሳገርም መሳፍንቱ ከዲቦራ ጋር ነበሩ። የሳገርም ራሱ ወደ ሸለቆ ከኋላ በመከተል ከባራቅም ጋር ነበር። በሮቤል አውራጃዎች ብዙ የልብ መርማሪ ነበር። በበጎቹ ጎሮሮ መካከል ለሚቀመጡ ለምን ተቀመጠ? መንጋዎቹንም የሚጠሩ ፉጨትን ለመስማት ነውን? በሮቤል አውራጃ ብዙ የልብ መርማሪ ነበር። ገለአድን ከዮርዳኖስ ሜዳ ተቀምጦ ዲና ለምን በማርኮ ውስጥ ዘገየ? አሶር በጥርፍ ቀረ። በባህር ዳርቻ ተቀምጦ የዛብሎንን ሰዎች ሕይወቶቻቸውንም አሳልፎ ሰጡ። የንፍታሌም ሰዎችን እንደዚህ በምድርቱ ኮረብቶች አደረጉ። ነገስታትን መጡ፣ ተዋጉ። የካናን ነገስታትን በመገድ ውሆች አጠገብ በቲኢናክ ተዋጉ። ብርም ሆነ ሌላ ማርኮም ተሸክሞ አልሄዱም። ከሰማይ ከዋክብትም ተዋጉ። በአካሄዳቸው ሲሳርንን ገጠሙት። ጥንታዊ ወንዝ የቄሳን ወንዝ የሲሳር ወንዝ የቄሳን ወንዝ ጠርጎ ወሰደችው። ነፍሴ ሆይ በኋላ ገስግሽ፣ የፈረሶቹን ኮቴ ድምፅ በኋላ ትሰማ። ጋላቢው በኃይሉ ፈጥኖ ጋለበ። የእግዚአብሔር መልአክም መርውዝን ረገመ፣ ሕዝብም አብሯቸው ረገመ። በኋላ ሰልፍ እግዚአብሔርን ለመርዳት በእግዚአብሔር ጎን ለመቆም አልመጡምና አለ። የጤናዋዊ የባህር ኤርምስት ኢዮአኤል ከሴቶች ሁሉም የተባረከች ትሁን፣ በድንኳንም ከሚኖሩ ሴቶች ሁሉም የተባረከች ትሁን። ውሃን ለመነ፣ ወተትንም ሰጠች። ለመካንንትም በሚበቃ ዕቃ አድርጋ ማቀረበች። እጇ ከሲማን ያዘ፣ ቀኝ እጇ የሰራተኛ መዶሻ ጨበጠ። ሲሳርንም መተች፣ ራሱንም ተረከከች፣ ክፉኛ ወገች። ጆሮም ግንዱንም በሰችው። በእግሩም ስርም ተደፍቶ ወደቀ፣ በዚያውም ተዘረረ። በእግሯም ስር ተደፋ ወደቀ፣ በተደፋበት በዚያው ወድቆ ሞተ። የሲሳርም እናት መስኮቱም ተመለከተች፣ በዓይነ ርግቧም ቀድሞ ጮኸች፣ ጠረችው። ለምን ሰረገላው ሳይመጣ ዘገየ? የሰረገላዎቹስ ድምፅ ለምን ጠፋ? አለች። ባለህተኞቹንም ወዘወዘች፣ መስላለቱንም ራሷ ግን ለራሷ እንዲህ አለች።